ከመጻሕፍት አምባ በዚህ ዝግጅት በተለያዩ ደራሲያን የተዘጋጁ የታተሙና ያልታተሙ መጻሕፍት በትረካ ይቀርባሉ። ከመጻሕፍት አምባ ዴርቶ ጋዳ ደራሲ ይስማከ ወርቁ ተራኪዎች ዓለም ፀሐይ ወዳጆና ተክሌ ደስታም በፋር ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የታተመ ዴርቶ ጋዳ አዘጋጅ ተክሌ ደስታም ክፍል 9 በየሳምንቱ ወደ እናንተ የሚደርሰው ዴርቶ ጋዳ የተሰኘው መጽሐፍ ትረካም 9ኛው ክፍል ላይ ደርሷል። ባለፈው ሳምንት በእስራኤላውያን ከያቅጣጫው ተሰባስበው ጉዞ ወደ ሱዳን በረሃ ተደረገም። በጉዞ ላይ በየመንገዱ በርካቶች አለቁም። በረሃብ በጊንጥ በባይ የተነደፉ ሲፓራ አባ ፊናስና አባ ማቴዎስ አስቸጋሪውን የበረሃ ጉዞ ተያይዘውታል። ነገር ግን ስደተኞች ካምፕ ሊደርሱ ጥቂት ማይል ሲቀራቸው አባ ፊናስ በእባብ ተነድፈው ሕይወታቸው አለፈም። ለሞት በሚያጣጥሩበት ሰዓት ግን ሲፓራን ወደ ኋላ እንዳትመለሳት በቀው ነክሯት ሲፓራም ወደ ኋላ ላለመመለስ ወስናም ወደፊት ጉዞ ጀምራለች። አጠገቧ የቀሩት አባ ማቴዎስ ሲፓራን እያበረታቱ ነበር። ተጓዡ በበረሃ ያለቀ ባይናቸው አዩም። በሱዳን በረሃ ላይ በጨለማ ሸራ የለበሱ የጭነት መኪኖች ድንገት መጥተው ከውስጡም የታጠቁ ኮማንዶች ወጥተው አይሁዶችን መጫን ጀመሩ። አይሁድ ያሉትም ወደ መኪናው ወጡም። ሲፓራ ወደ መኪናው ለመውጣት ስትጓዝ አባ ማቴዎስ አጠገቧ አሉ። ለመፈለግ ስትዘዋወር ከኢትዮጵያ ጀምሮ የሚከተላት ነጭ ሰው ወደ መኪናው ወሰዳትና ጫናት። አባ ማቴዎስ እንደሚመጡ ነገራት። አባ ማቴዎስ ግን አልመጡም። ሞሳድ ለዘመቻ ሙሴ ያዘጋጀው አውሮፕላን ከበረሃው ላይ ወስዶ ቴላቪቭ አወረዳቸው። ሲፓራ የተቀደሰው ምድር የተባለውን ስትመለከት በርካቶች መሬት እየሳመየች ደሷ ግን ምንም አልነበረም። ወዴት እንደምትሄድ ግራ ገብቷት ሳለች የሚከታተላት ነጭ ሰው አሁንም እጇን ይዞ ከአንድ መኪና ላይ ጭኖ ተፈተለከም። አባ ማቴዎስ መሞታቸውን ነገራት። ከአንድ አዳራሽ ውስጥ ስሟን አስመዝግቦ አስገባት። ከገዳም ጀምሮ የለበሰችውን ልብስ ተቃጠለና ሌላ ተሰጣት። በአመታት ውስጥ አዳሪ ትምህርት ቤት ገብታ ተማረች። ወታደራዊ ስልጠናም ወሰደች። ስሟ መጠራት ጀመረም። እስራኤል ባካሄደቻቸው ትልልቅ የስለላ ስራዎች ውስጥ ተሳትፋ ስሟ ገናና ሆኗል። ከዚህ ሁሉ ስሟ በኋላም ዛሬም ሚራጅን እያሰበች ነው። ዶክተር አናንያ ሚራጅን እንድትረሳና የሱ ሊያደርጋት ቢያግባባም በጭራሽ አለች። እስከ መጨረሻው እንደምትፈልገው ለራሷ ቃል ገብታለች። ከሐሳባት ንቃ በሞሳድ ስብሰባ ላይ ለመገኘት ሰዓቱ ደርሶ ነበርም። ሁለቱም መኪናቸውን አስነስተው ተፈተለኩም። ክፍል 9 አሁን ይጀምራል። ዶክተር ሚራጅ በሎስ አንጀለስ ከተማ ደቡባዊ ምዕራብ ጫፍ ከ101ኛ ጎዳና ገባ ብሎ በሚገኘው ጥንታዊ አፓርታማ ውስጥ መኖር ከጀመረ 3 ዓመታት ከመንፈቅ አልፎታል። ብዙም ግርግር አይበዛበትም። አፓርታማው ጥንታዊ ቢሆንም የመዋኛ ገንዳውና የመኪና ማቆሚያው በቅርቡ በመታደሱ የዘመናዊነት ይዘት ተላብሷል። በዚህ አፓርታማ የሚኖሩ ሰዎች አብዛኞቹ እድሜ ጠገቦች ናቸው። የዶክተር ሚራጅ መኖሪያ ቤት በዚህ አፓርታማ 8ኛ ፎቅ ላይ የሚገኝ ሲሆን ጸጥታ የሰፈነበትም ነው። ከስራ ተመልሶ አንዳንዴ መስኮቱን ሲከፍተው ከፓስፊክ ውቅያኖስ በሚነሳው የነፋስ ሽውታ ከሚውለበለበው ነጭ መስኮት መጋረጃ ውጪ ሌላ የሚታይ
እንቅስቃሴ የለም። በቤቱ ውስጥ በብዛት ሲገባ የሚታየው ዶክተር ሚራዥ ብቻ ነው። ቤቱ ውስጥ ከመሰረታዊ ቁሳቁሶች ውጪ የቅንጦት ዕቃዎች የሉም። መኝታ ቤቱ ውስጥ ዘመናዊ አልጋ ቢኖርም እሱ ግን የሚተኛው መሬት ላይ በተነጠፈ ፍራሽ ነው። ኩሽና ውስጥ አንድ ትልቅ ብረት ድስት፣ ሌላ አነስተኛ ብረት ድስት፣ መጥበሻ፣ መክተፊያ፣ ቢላዋዎች፣ ሴንኬሎና ሌሎች ትንንሽ ቅራቅንቦ ዕቃዎች በጥቂቱ አሉ። ሳሎኑ ውስጥ ቴሌቪዥን፣ ኮምፒውተሮች፣ ሶፋና ወንበሮች ሲኖሩ በዚህ ሳሎን ብዙም ቦታ የያዙት የመጽሐፍት መደርደሪያዎች ናቸው። እነዚህ ትላልቅ የመጽሐፍት መደርደሪያዎች አንዳንዶቹ ግድግዳውን ተደግፈው ሲቆሙ፣ ሌሎቹ ደግሞ መሃል ላይ በመጽሐፍት ጥቅ ብለው ሞልተዋል። ቤቱም ቤተ መጽሐፍት እንጂ መኖሪያ ቤት አይመስልም። መጽሐፍቱ በየፈርጃቸው የተከፋፈሉ ናቸው። የፍልስፍና፣ የታሪክ፣ የሕክምና፣ የሳይንስ ወዘተርፈ ተብለው በየሸልፉ አናት ላይ ተጽፎባቸዋል። የሃይማኖት መጽሐፍትም እንደዛው የኦርቶዶክስ ተዋህዶ፣ የእስልምና፣ የካቶሊክ፣ የፕሮቴስታንት፣ የቡድሂዝም፣ የሌሎች ሃይማኖቶች መጽሐፍቶችም ለየብቻ ተደርድረዋል። በሌላ መደርደሪያ ደግሞ የጥናትና የምርምር ጥራዞች ታጭቀዋል። የተለያዩ ዓለም አቀፍ ዩኒቨርሲቲዎች የሚያሳትሟቸው ጆርናሎች፣ መጽሔቶችና ጋዜጦችም በየፍርጃቸው የተካተቱበት መደርደሪያ አለ። መሃል ለመሃል ሳሎን ውስጥ የተጋደመው ረጅም ጠረጴዛ ላይ የተከመሩ ወረቀቶች በኮምፒውተሮች መሃል አሉ። ከሳሎኑ በአንድ ጥግ የተለጠፈ ፍራሽ ሲኖር በራስጌ በኩል የማይጠፋው ጊታርም አለ። ዶክተር ሚራዥ በንባብና በሌሎች ነገሮች ተወጣጥሮ ከቆየ በኋላ ራሱን የሚያዝናናው በዚህ ጊታር ነው። አንዳንዴ ጊታሩን ሲጫወት ምንም አይነት የከንፈር እንቅስቃሴ ያሳይም። አይኑን ጨፍኖ ለረጅም ሰዓታት በጊታሩ ድምጽ ተመስጦ ይቆያል። በፓስፊክ ውቅያኖስ ዳርቻ በተለይ ጀንበር ልትጠልቅ አቅራቢያ ጊታሩን ሲጫወት በጥልቅ ይመሰጣል። በተመስጦ ውስጥ ግን የጊታሩን ድምጽ ይረሳና የሚያስበውን የሐሳብ ጅረት ተከትሎ ይነጠቃል። ስራዎቹን የሰራቸውም በዚህ ስልት ነው። በጊታሩ የሙዚቃ ቃና ተመስጦ ውስጥ ሆኖ ዶክተር ሚራዥ ቁመቱ መካከለኛ ነው። ተክለ ሰውነቱ ጠንካራ ወታደር ያስመስለዋል። አረማመዱና አቋቋሙ የወታደር ቅጥ ነው። ጥርት ያሉ አይኖቹ ለጠይም ፊቱ ድምቀት አላብሰውታል። አይኖቹም የሚያስፈሩ ሳይሆን የሚጣሩ አይነት ናቸው። ብዙ ጊዜ ፈገግ አይልም እንጂ ጥርሶቹ ክርችም ብለው ተጠጋግተው በጉራማይሌ ድዱ ላይ የበቀሉና የሚያማምሩ መሆናቸው ከስንት አንዴ ሲስቅ ይታያል። የሚስቅም ሰዎች እንባቸውን እያንጀቀጀቁ በሚስቁበት ነገር ሳይሆን አንድም ሰው በማይስቅበት ነገር ነው። አንዳንዴ ሳቅ እንደ ውሃ በወረፋ የሚቀዳ ይመስል ሁሉም ሰው ስቆ ከጨረሰ በኋላ ይስቃል። ሰዎች ስቀው ሲጨርሱ ሲስቅ ሰዎችን ባሳቃቸው ነገር ሳይሆን ሰዎች በመሳቃቸው የሚስቅ ይመስላል። ሚራዥ ዝምታው ውቅያኖስ ነው። ነገር ሲጀምርም እንደ ጅረት። ብዙዎቹ የሚወዱት ብዙ ስለሚያዳምጣቸው ነው። ዝም ብሎ አዳምጦ የሱን ሐሳብ ጣል የሚያደርግ ሳይታሰብ ነው። ብዙ ጊዜ ሲያወራ የሚታየውም በእድሜ ገፋ ካሉ ሰዎች ጋር ነው። ምናልባትም በገዳሙ ውስጥ ሲያይ ያደገው ሽማግሌዎችን ስለሆነ ይሆናል። የልጅነት ህልሙም እንደ ዳጋ እስጢፋኖስ መነኩሴ እንደ አባ ጀንበሩ ትልቅ ጢም እንዲኖረው ነበር። አሁንም ቢሆን በጆሮ ጉንዱ በኩል ቀጠን ብሎ ወርዶ አገጩ ስር ሲደርስ ሰፋ ብሎ ችምችም ያለ ጥቁር ጢም አለው።
አንዳንድ የሥራ ባልደረቦቹ ችምችም ያለ ረጅም ጥቁር ጢሙን በማጣቀስ አሸባሪው ይሉታል። ከጢሙ ይልቅ ዝምታው ያሸብራል። ጢሙ በአጠቃላይ ውፊቱን ክብብ አድርጎ የሚጠብቅ አጥር ይመስላል። ጸጉሩ ላዛ በመሆኑ ቢጎፍርም አያስጠላበትም። ዶክተር ሚራዥ ድምፁ ወፈር ያለና በውስጡ ደስ የሚል ቅላጼ ያለው ነው። የገዳሙ ዲያቆን እያለ ብዙዎች ሲዘምርና ሲቀድስ ይመሰጡ ነበር። አሁን ግን በረፍት ሰዓቱ ከአንድ የሙዚቃ ትምህርት ቤት ባጠናው የጊታር መሳሪያ ድምፅ እንጂ የሱ ድምፅ አይሰማም። ሲነጋገር ግን የሚያስገመግም የነጎድጓድ ድምፅ ያለው ሰው ነው። በቤቱ ውስጥ ያሉት መጽሐፍት በማንነቱ ላይ ብዙ ለውጥ አምጥተዋል። ሲያነብ አይመርጥም። የሚያምንበትንም የማያምንበትንም ያነባል። በእነዚህ መጽሐፍት ውስጥ ሆኖ ብዙ የማይመሹ ቀኖችና የማይነጉ ሌሊቶችን አሳልፏል። ከነዚህ መጽሐፍቱ በቀር ሌላ ዘመድ የለውም። የሚያገኘው ገቢ በብዛት መጽሐፍ ለመግዣ ይውላል። ዘመዶቹን አያውቁም። እናት፣ አባት፣ አጎት፣ አክስት የሚባሉ ነገሮች በአእምሮ መጥተው አያውቁም። ትዝ የሚሉት የጣና ሐይቅ ደሴቶችና የዛፎች ጥላ ብቻ ናቸው። ከዚህም ጋር በየቀኑ ትዝ ሳትለው የማታልፈው ግን ሲባራ ናት። በሁለቱ ደሴቶች መካከል ያሳለፉት የፍቅር ጊዜ ትዝ ይለዋል። ከትዝታው ለመላቀቅም መጽሐፍቱ አይነተኛ አማራጮቹ ናቸው። ከሰዎች ጋር ተቀላቅሎ ብዙ መጫወት አይችልም። ያደገበት የገዳም ሕይወት በሰዎች መካከል ገዳማዊ አድርጎታል። ስራውን ግን በአግባቡ ይሰራል፣ በጥንቃቄ። በሱ ስህተት ሰው እንዲጎዳ አይፈልግም። ለበሽተኞችና ጤና ላጡ ሰዎች እጅጉን ያዝናል፣ ይጠነቀቅላቸዋል። ዶክተሮች የእግዚአብሔር እጆች ናቸው። እግዚአብሔር ለበሽተኞች ፈውስን የሚሰጣቸው ዶክተሮችን ተጠቅሞ ነው ብሎ ያምናል። አንዳንድ ጊዜ ወደ ቤቱ መጣ ዝምታውን የምትሰብርለት ሜሮዳ ናት። ሜሮዳ እሱ ቤት ስትመጣ 100 ሰው የሚያወራ ነው የሚመስለው። መጽሐፍቱን በሚመለከት ቤት እኮ የደራሲ ቤት ነው የሚመስለው። እኔ የሚታየውንና የሚጨበጠውን አካል ቀድጄ ጽፋ፣ መጽሐፍት ደግሞ የማይታየውን አካሌን ቀድሞ ይጽፉልኛል። ሐኪሞች በሽተኞችን ብቻ ሲያክሙ፣ ደራሲያን ደግሞ ሐኪሞችንና በሽተኞችን ያክማሉ። ደራሲያን እንደ መላእክት ናቸው። መላእክት የሰውን ወደ እግዚአብሔር፣ የእግዚአብሔርን ወደ ሰው ሲያደርሱ፣ ደራሲያን ደግሞ የሕዝቡን ወደ መንግስት፣ የመንግስትን ወደ ሕዝቡ ያደርሳሉ። እውነተኞች ደራሲያን የሕዝብን ወደ መንግስት አድርሰው መንግስት ካልሰማ የመላእክትን ተግባር በማገዝ የሕዝቡን ወደ እግዚአብሔርም ያደርሳሉ። እውነተኞቹ ደራሲያን በሕዝብና በመንግስት፣ በመንግስትና በመንግስት፣ በሕዝብና በሕዝብም መካከል የሚኖሩ የማይሰበሩ ድልድዮች ናቸው። እውነተኞቹ መልእክቱን በወቅቱ ሲያደርሱ፣ ሐሰተኞቹ ደራሲያን ደግሞ የነበረው ሥርዓት ካለፈ በኋላ ከምናምን ዓመት በፊት የጻፍኩት ያኔ ፈርቼ ያላሳተምኩት ብለው ሕዝብን ያቆስላሉ። አንድ ሥርዓት ካለፈ በኋላ ተራሰውም ቢሆን ያን ሥርዓት ቢሳደብ አይታሰርም። ስላለፈው ሥርዓት በወቅቱ አስቀያሚነቱን መዋጋት ፈርቶ ካለፈ በኋላ ሕዝቡን የሚሸነግል ደራሲ እሱ ከሐሜተኞቹና ጅብ ካለፈ ከሚጮሁት ውሾች ተራ ይመደባል። ያለፈን ሥርዓት የሚከስ ደራሲ የሞተ ውሻን ከሚደበድብ ሰው አይሻልም። የነበረበትን ሥርዓት እንዲሻሻል የሕዝብን ጩኸት ያላስተጋባ ደራሲ ሥርዓቱ ካለፈ በኋላ ቢንተገተግ እሱ የሞተ ውሻን ከሚደበድብ ቂል በምን ይሻላል? የሕዝብን ብሶት
ወደ መንግስት የማያደርሱ ደራሲያን የመንግስትና የህዝብ ጠላቶች ናቸው። መንግስትንም ህዝብንም ያሳስታሉና መታተም ባለበት ዘመን ያልታተመ ድርሰትና ወቅቱን ያልጠበቀ ዝናብ አንድ ናቸው እያለ ይመልስላታል። ሜሮዳ ይህን ነገሩን ስታይ በእውነት ደራሲ ተሳሻል አይቀርም። ደራሲ ልሁን ተብሎ አይኮንም፣ ግን ያደኩበት ቦታ ለድርሰት ሥራ መች ነበር። ገዳሙ ውስጥ ያነበብኳቸው ገድላትና ተአምራት ከሃይማኖታዊ ገጽታቸው ጀርባ የረቀቁ የሥነ ጽሑፍ ሥራዎችም ናቸው። እነዚህ የኢትዮጵያ ገድላትና ተአምራት የፈጠራ ሥራዎች ከሆኑ የጻፏቸው ሰዎች የኖቤል ተሸላሚዎች መሆን ይገባቸዋል። በልቦለዳዊ አይን ካየናቸው እነዚህን መጻሕፍት የጻፏቸው ኢትዮጵያውያን ሊቃውንቶች የኖቤል የሥነ ጽሑፍ ሽልማትና ሌሎች ዓለም አቀፍ ሽልማቶችን መጠራረግ ይገባቸዋል ይላታል። ሚራዥ ታፍሶ የሰሜኑን ጦር ከተቀላቀለ በኋላ በሁለት አውደ ውጊያዎች ተሳትፏል። በሰሜኑ ጦርነት ወደ ሰንጠቅ ብርጌድ በመጨረሻ ከተቀላቀሉት ጓዶች ውስጥ አንድ ጥሩ ስነ ምግባር የተላበሰ ወታደር ጓደኛ በማግኘቱ በሕይወቱ ላይ ብዙ ለውጥ ያመጣለት እሱ ነው። ወታደሩ አስገራሚ ሆኖ አገኘው። ይህን ወታደር በማሰልጠኛ ጣቢያ ውስጥ ማይቶት ነበር። እንዳውም አንድ የተናገረው ቃል ትዝ ሲለው ይኖራል። በጀርባቸው አሸዋ ተሸክመው ጫንጫን እየተነፈሱ ወታደራዊ ስልጠና በሚሰለጥኑበት ወቅት በስልጠናው ብዙም አትማረርበት፣ የሰላም ጊዜ ልምምድ ለክፉ ቀን ያገለግላል። ብትችል ሀገርህን ከገንጣዮች ትታደግበታለህ፣ ባትችል ራስህን ታስመልጥበታለህ ነበር ያለው። ይህ ወታደር ከጀርባው ከተሸከመው ወታደራዊ ትጥቅ በተጨማሪ አንድ ሻንጣ ሙሉ መጽሐፍትን ተሸክሞ ይዋጋ ነበር። ጦርነቱ ጋብ ሲል መጽሐፉን ከሻንጣው አውጥቶ ማንበብ ይጀምራል። የጦር ሜዳ ጓደኞቹ ሌኒን ብለው ሲጠሩት እኔ ሌኒን አይደለሁም፣ እኔ ራሴን ነኝ፣ ዶክተር ዣንጊዳ ይላቸዋል። እየቀለድክ ነው አለው ሚራዥ አንድ ቀን። ዶክተር ነህ በርግጥ? አዎ አለው ዣንጊዳ። በሕክምና ተመርቄ ከቤተሰቦቼ ጋር በደስታ የምርቃት በዓሌን ስናከብር የቀበሌ ሹሞች አፈሱኝ። ስንት ጦር ቁስለኛ ሆኖ የሚያክመው ወጥቶ ወየው እናቴ እያለ ሲሞት ዶክተሩን ነው ተራ ወታደር ያደረጉህ። የሚያደርጉትን አያውቁምና አትፍረድባቸው። ወይ ጉድ ብሎ ዝም አለ ሚራዥ። በዚህ ጦር ሰራዊት ውስጥ ዶክተር ዣንጊዳን በማግኘቱ ከመጽናናቱም በላይ በድብቅ መጽሐፍ እያዋሰው ማንበብ ጀመረ። የልብ ወለድ፣ የፍልስፍና፣ የታሪክ፣ የስነ ልቦና መጽሐፍትን ከዶክተር ዣንጊዳ እየተዋሰ አነበበ። የመጽሐፍቱን ሽፋንና ርዕሶቻቸውን ገንጥለው ያቃጥሏቸው ነበር። ምክንያቱም ከሌኒኒዝምና ማርክሲዝም ፍልስፍና ውጪ ሌላ ሐሳብ የያዙ መጽሐፍትን ሲያነቡ ቢያዙ የኢምፔሪያሊዝም አቀንቃኞችና የሲአይኤ ሰርጎ ገቦች ተብለው የሚደርስባቸውን አደጋ በመፍራት ነው። መጽሐፍቱን ይገነጥሉና በሌላ ካርቶን ከለበዷቸው በኋላ አዲስ ርዕስ ይሰጧቸዋል። የወዛደሮች ትግል፣ ማርክሲዝም ሌኒዝም ወይም የሰራተኛው መደብ ትግልና የበዝባዦች ውድቀት ብለው ይሰይሙታል። ሚራዥ ለዶክተር ዣንጊዳ የሕይወቱን ታሪክ አጫውቶታል። በጦር ሰፈራቸው ውስጥ በአንድ ክፍል ውስጥ ከሌሎች 6 ወታደሮች ጋር 8 ሆነው ሲኖሩ በጣም ተቀራርበው የሚዋሩት ሚራዥና
ዶክተር ዣንጊዳ ነበሩ። ሚራዥ በገዳም ውስጥ ያደገ መሆኑን ከነገረው ጊዜ ጀምሮ ዶክተር ዣንጊዳ ገዳማዊው ብሎ ነው የሚጠራው። ገዳማዊው ይለዋል ዶክተር ዣንጊዳ። ወይ ውዳሴ ማርያም አስተምረኝ፣ እኔ ደግሞ እንግሊዘኛ አስተምራለሁ፣ ምን ገዶኝ ይላል ሚራዥ። ግን ምን ያደርግልሃል ውዳሴ ማርያም? ክላሽንኮቭና ውዳሴ ማርያም አይጣጣሙም። ዣንጊዳ የሚራዥን የትምህርት አቀባበል ሲያይ ዘመናዊ ትምህርት ቤት ቢገባ በአጭር ጊዜ ውስጥ ታላቅ ሰው እንደሚሆን ነግሮት ከወታደራዊ ካምፑ ካመለጡ ትምህርት ቤት እንደሚያስገባው ቃል ገብቶለታል። መውጫ ቀዳዳቸው ነው እንጂ ውስጡን ሁለቱም ከወታደራዊ ካምፑ ለመጥፋት ካቀዱ ሰንብተዋል። በጦር ሰፈሩ 8 ሆነው በሚኖሩባት መጠለያ ውስጥ የተንጠለጠለው ፋኖስ ድቅድቁን ጨለማ ወደ ውጭ በሚጋፋበት አንድ ምሽት እንደ ቀድሞ ሚራዥና ዣንጊዳ አፍላፍ ገጥመው ያወራሉ። ሌሎቹ ወጥ ቤቷን በጋራ ስለመወሰብ እቅድ ይነድፋሉ። ከዚህ ቀደምም የአንድ ገበሬ ሚስት በመድፈራቸው ከባድ ቅጣት ከተቀጡ ሳምንት አልሆናቸውም። ሚራዥና ዣንጊዳ በአንድ መጽሐፍ ይዘት ዙሪያ እየተነጋገሩ ቢሆንም ጆሮአቸው ግን ስለ ወሲብ ከሚዋሩት ወታደሮች የሚመጣውን ድምጽ እየተቀበለ ነበር። በዚህ ቅጽበት ከስድስቱ አንደኛው ወታደር ከውጪ እየተንደረደረ አንዲት ሴት ተሸክሞ ገባ። አፏ በአረንጓዴ ቅዳጅ ልብስ ታልጎመጉማለች። ምን እንደምትል ግን አትሰማም። ሰውነቷ ደልደል ያለና ለወሲብም የምትጋብዝ አይነት ናት። 6 ወታደሮች ሊፈራረቁባት ካቀዱ ቆይተዋል። ወጥ ቤቷ ሜሮዳን እኔ ጀምርና ሌሎቻችሁ ተከተላላችሁ፣ አንተ ከኔ ተከተላለህ፣ ከዛ አንተ ሌላም የሚፈልግ ካለ መቀጠል ይችላል። ግን ሁላችሁም 50 ብር ለመያዛችሁ እርግጠኛ መሆን አለባችሁ። አለቀ በቃ ብሎ እየተጣደፈ ሱሪውን ዝቅ አድርጎ ላዋ ላይ ተከመረባት። ሌሎቹ መጀመሪያ ባይሆኑ እንኳን ሁለተኛ ባለተራ ለመሆን እየተጎሻሸሙ ነው። ባለፈው እንዲሁ አንድ መንደር ውስጥ ያዟትን አንድ ገበሬ ሚስት ሲፈራረቁባት ገና 3ኛው ሰው ላይ ነበር በድን የሆነችው። ይህችም ሳትዝለፈለፍ በትኩሱ ለማግኘት እየተጋፋፉ ነበር። ሚራዥና ዣንጊዳ የሚያዩትን ትርኢት ማመን አቅቷቸዋል። ሚራዥ በተለይ ይህ አይነት ትዕይንት የመጀመሪያው ነው። ስለ ወሲብና ዝሙት አንብቦ ቢያውቅ እንጂ በገሃድ አይቶ አያውቅም። ልቡ በድንጋጤ እየመታ እያለ ገዳማዊው 50 ብር ከሌለ ላበድር ይችላል አለው። ላዋ ላይ ተከምሮ የሚታገላት ወታደር አፈር ብላ ልቀቃታው። ኧረ እባክህ ልቀቃት ብያለሁ፣ ጀርባህን በጥይት ሳልበሳሳው። ክላሽንኮቭን አቀባብሎ ሚራዥ ቆመ። አይ የመነኩሴ ነገር ወይ ዲያቆን መሆን ይልቅና ዛሬ አይነጥልህን ግለጥ፣ ሌላ ጊዜ የምታፈርስበትን እድል ላታገኝ ትችላለህ። ስላልቀመስክ ምንም ላይመስል ይችላል፣ ግን ይህን በመሰለ መልካም ማዕድ ላይ ምላጭ መሳብ ገሃነም ነው የሚከትህ። ገሃነም ግባ አለ ሚራዥ ጠመንጃውን ለዣንጊዳ ሰጥቶ ክናዱን እየሰበሰበ። አትለቃትም? አንገቱን ይዞ ከላዋ ላይ አንስቶ አፍንጫውን በቦክስ ነረተው። ሌሎቻችሁ እንነቃነቃለን ብትሉ ይህን ጥይት ነው የማርከፈክፍባችሁ አለ ዣንጊዳ ሚራዥ ያቀበለውን ክላሽንኮቭ ከኋላቸው ወድሮ። ውሾች! ሴቷ ላይ ተከምሮባት የነበረው ወታደር ፈርጣማ ስለነበር ሚራዥን መንገጭላውን በቦክስ ሲነርተው ራሱን አዙሮ ተንገዳግዶ ቆመ። ሚራዥም መልሶ በደንፍላት አገጩን ሲያጣምመው ወታደሩ በቁሙ ተዘረረ።
ሴቷ እየተንከባለለች ወደ ዣንጊዳ ተጠጋች። ሚራዥ ወታደሩ እንደወደቀ በከስከስ ጫማ ጭንቅላቱን ከመሬቱ ጋር አጣብቆ ደፈጠጠው። ሴቷ ለጦር ሰፈራቸው አዲስ የወጥ ቤት ሰራተኛ መሆኗን ያወቁት ዛሬ ነው። ዣንጊዳ ጠመንጃውን እንደወደረ ሻንጣውንና ጓዛቸውን እንዲይዝ ለሚራዥ ነግሮት ጓዛቸውን ጠቅልለው ከሴቷ ጋር ክፍሉን ለቀው ወጡ። ጥይት ተኩሰው ራሳቸው እርምጃ መውሰድ አይችሉም። ያላቸው አማራጭ ክፍሉን ለቀው መውጣት ነበር። እኔ አለ ዣንጊዳ ከወጡ በኋላ ከዚህ ሰራዊት ጋር ከእንግዲህ አንዲትም ጥይት በጠላት ላይ አልተኩስም። ሚራዥ ማምለጥ አለብን። አዎ እኔም ይህን እያሰብኩ ነበር አለ ሚራዥ። ሴቷ እየተንቀጠቀጠች ነበር የቆመችው። ግን እንዴት ማምለጥ እንችላለን አለ ሚራዥ። ጓደኞቻችን አውቃቸዋለሁ። እኔ ሄጄ እነሱን ሰዋራቸው፣ አንተ ተከትለኝ ትመጣለህ። የሚቀጥለውን ደግሞ የሚያመቻችልን ይሄ ነው ብሎ ማፈኛ የተገጠመለት ሽጉጥ ሰጠው። ከኔ ጀርባ ተሆንና ሁሉንም በቅልጥፍና ትመታቸዋለህ። የታገኘው አለ ሚራዥ ማፈኛ የተገጠመለትንና ድምፁ ሳያሰማ የሚተኩሰውን ሽጉጥ እያገላበጠ። ውጊያ ውስጥ ከወደቀ ጀነራል ላይ የወሰድኩት ነው አለው ዣንጊዳ። ግን ቀልጣፋ መሆን አለበት፣ አለበለዚያ ጭቃ ነው የሚያረጉን። አንዴ ጠብቁኝ ብላ እየፈጠነች ወደ ወጥ ቤት ሄደች። ወጥ ቤቷ ሜሮዳ የምናመልጥበትን ጊዜ ለማሰብ እንድንችል ለምን አናዘገየውም ሲል ሚራዥ ጠየቀው። ጊዜ ብንዘጋጅ ከዚህ የተሻለ መንገድ የለም። ቢኖርም ከዚህ ሰራዊት ጎን ቆሜ ከእንግዲህ አልዋጋም። እንግዲህ ሚራዥ ይሄ ሰራዊት አያሸንፍም። በውስጡ ብዙ ባለጌዎች አሉበት። ጦሩን አሳልፈው የሚያስጨርሱ ቅጥረኞች ተሰክስከውበታል። አሁን እነዚህ ደፋሪዎች ቅጥረኛ ላለመሆናቸው ምንም ማረጋገጫ የለንም። የገበሬ ሚስቶችና ልጃገረዶች እየተደፈሩ ነው። ጨዋዎችና የዋሆች እናቶቻችን እየተደፈሩ ነው። ወታደር እየተፈራረቀባቸው ደም የሚሸኑ ሴቶች ስፍር ቁጥር የላቸውም። ብዙ የተከበሩ ባለትዳሮችና ሴቶች አንገታቸውን ደፍተዋል። የካህን ሚስት ሳትቀር ቄሱ መስቀሉን ይዞ እየገዘተና እየተማጸነ ተደፍራለች። ሴት ተማሪዎችና የገበሬ ልጆች ያለ ዕድሜያቸው ልጅ አዝለዋል። ከፊሎቹ የማያውቁትን ወታደር ልጅ አርግዘዋል። ይህ ሁሉ የሆነው በጥቂት ቅጥረኞችና ባለጌዎች ነው። ይህ ሁሉ እርግማንና እንባ የሚፈስበት ሰራዊት እንደሚሸነፍ ከወዲሁ መገመት አያዳግትም። የገበሬ ልጅና ተማሪ ታፍሶ ያለበቂ ስልጠናና ያለበቂ ወታደራዊ ዲሲፕሊን፣ ያለበቂ ህዝባዊ አደራና ያለበቂ ስንቅ ወደ ጦር ግንባር እየተማገደ እንዴት ነው ድል የሚገኘው? በዚህ ሰራዊት ውስጥ እናት ሀገራቸውን ከግንጣዎች ለመታደግ የሚፋለሙት እጅግ በጣም ጥቂቶች ናቸው። ሀገሪቱም እነዚህን ጀግኖች በየጦር ግንባሩ እያጣች ነው። ጀግኖችና ሐቀኞች ልጆቿ ደማቸውን ያፈሰሱላት አድርባዮችና ቅጥረኞች የሚሾሙባት እናት ሀገር ይህች ናት። እንባዋን ኮት ጸጥ አለ ዣንጊዳ። ልክ ነህ ዣንጊዳ። የሀገራችንን ጥፋት ቆመን ከምናይ እግራችን ወደ መራን ብንሄድ ይሻላል። ሚራዥ እግራችን አይመራንም፣ ጭንቅላታችን እንጂ። ጭንቅላት ነው እግርን የሚያዘው። ችግራችንን መምራት የሚገባው ስለማይመራን ነው። ልክ ነህ ዣንጊዳ። ስለተሳሳትኩ ይቅር በለኝ። የሚጋነን አይደለም። ከሁሉም በላይ ስተትን አምኖ ማሻሻል ይበልጣል። ያልተሳሳተ አይማርም አለ ዣንጊዳ። ሚራዥ ያልኩህን እንዳትረሳ። በፍጥነት ዋርድያዎችን መቆጣጠር አለብን። እኔ ነኝ የምቆጣጠራቸው አለች ወጥ ቤቷ ሻንጣዋን አዝላ ከመጣች ቆይታለች።
ቆማ እያዳመጠቻቸው ነበር። ባለውለታዬ ናችሁ። እናንተን መርዳት አለብኝ። እንኩሻንጤን ያዙልኝ። የባትሪ ምልክት ሳሳያችሁ ብቻ ትመጣላችሁ። እርቧቸው ስለነበር ምግብ እንዳመጣላቸው ተማጽነውኛል። ግን ቢያንስ 40 ደቂቃ መታገስ አለባችሁ። ቃኞች እንዳይዟችሁ ደግሞ ጓዙን ደብቁትና ሽንት ቤት የምትሄዱ ምሰሉ። ሁሉን ነገር ለኔ ተውት። ከሌሊቱ 7 ሰዓት መዳረሻ ላይ የባትሪውን ምልክት አዩ። ጓዛቸውን ተሸክመው ወደ በሩ ሲሄዱ ዋርድያዎቹ ወዳድቀዋል። ፍጠን አለች ወጥ ቤቷ። ሌላ አደጋ ውስጥ ሳንገባ ማምለጥ አለብን። ጥያቄ ግን አልቀበልም። ሻንጣዋን ከሚራዥ እጅ ተቀብላ ወደ ጫካው ተመሰገች። እነሱም ተከተሏት። ማንም ሰው ዶክተር ሚራጅ ከሚኖርበት አፓርትመንት ውስጥ አብዛኛውን ቦታ የያዙት መጽሐፍቶቹ ናቸው። ብዙ ጊዜ በዝምታ ነው የሚያሳልፈው። ዝምታውን የሚያሳልፉለት ግን መጽሐፍቶቹ ናቸው። በዝምታው መሃል በሐሳብ ሲዋትት ግን ሁሌም ሲጳራን ያስባል። አንዳንድ ጊዜ ዝምታውን የምትገፍለት ሜሮዳ ቤቱ ስትመጣ ነው። እሷ ቤቱ ስትመጣ በርካታ ሰው በቤቱ የገባ ይመስላል። ሁሌም ቤቱ ስትገባ ደራሲ ብትሆን ይሻላል ትለዋለች። እሱም ስለ ደራሲና ስለ መጽሐፍት ያስረዳታል። በዚህም የተነሳ ያደገበትንና ያሳለፈውን በሐሳብ ይጎበኛል። ሚራጅ በወታደራዊ ትምህርት ቤት እያለ በሰሜን በኩል በሁለት ጦርነቶች ላይ ተሳትፏል። በወታደራዊ ክፍል ያገኘው ዶክተር ጃንጊዳ ብዙ ነገር አስተምሮታል። በተለይ በአንድ ወቅት ከሱ ጋር አብረው በአንድ ክፍል ውስጥ የነበሩት ወታደሮች በሚሰሩት አጸያፊ ተግባር ተበሳጭተው ከወታደሩ ለመለየት ውሳኔ ላይ እንዲደርሱ አድርጓቸዋል። የጦሩ ወጥ ቤት የነበረችውን ለመድፈር 6 ሆነው ሲረባረቡ ሚራጅ እለዋ ላይ የተከመረውን በቡጢ በመዘረር ሴቷን አስለቅቀው ክፍሉን ለቀው ወጡ። ዶክተር ጃንጊዳ በተመለከተውና ከዚህ በፊት ባየው ነገር በመበሳጨት ከዚህ ጦር ሰራዊት ጋር ዳግም አብሮ ላለመሆን በመወሰኑ የዛን ዕለት አጋጣሚውን ለመጠቀም ተገደደ። ዶክተር ሚራጅ ሐሳቡን በመደገፍ እሱም ለማምለጥ ወሰነ። ለውሳኔያቸውም ዶክተር ጃንጊዳ አንድ ማፈኛ የተገጠመለት ሽጉጥ ለሚራጅ ሰጥቶት እርምጃን በፍጥነት እንዲወስድ ነገረው። አብራቸው የነበረችው ወጥ ቤት ግን ተመልሳ እንደምትመጣ ነግራቸው ሄደች። ዶክተር ሚራጅና ጃንጊዳ ግን በሆነው ይወያዩ ነበር። ወዲያው ተመልሳ መጣ። ለጠባቂዎቹ ምግብ እንደምትሰጥና ምልክት ስታሳያቸው እንዲመጡ አስጠነቀቀቻቸው። ምልክቱን ሲመለከቱ ሁለቱም ተያዘው ሲሄዱ ወታደሮቹ ሜዳ ላይ ተረፍርፈዋል። ምንም አይነት ጥያቄ ሳይሰነዝሩ እንዲከተሏት ተናግራም ወደ ጨለማው ገባች። ሁለቱም ተከተሏት። ዴርቶ ጋዳም ደራሲ ይስማከ ወርቁም፣ ተራኪዎች ዓለም ፀሐይ ወዳጆና ተክሌ ደስታም፣ አዘጋጅ ተክሌ ደስታም።